መጀመሪያ ሙስሊም አንድ ነበር፣ ልዩነት የለውም በውስጡ የሚል ሐሳብ አንድ ጊዜ ስልጤውን ሀላባ አንስቼ በጣም አኩርፋችሁ ነበር። በጣም ተቆጥታችሁ ነበር። እንዴት እንደዛ ይላል ብላችሁ። ግን እውነት ነው። እውነት የሚያደርገው መጀመሪያ ሪፎርም ሲመጣ ሙፍቲ እኔ ነኝ ለምኛ ያመጣኋቸው። 3 ልጆች አናገርኩ፣ ወጣቶች እና አቡበከር እንዳላጠፋ ስማቸውን አቡበከር አለበት፣ ሌሎችም አሉ። እነዚህ በድምጻችን ይሰማ የታሰሩ ልጆች ማለት ነው። ወጣቶቹ አናገርኳቸው። ያለውን የመጅሊስ ችግር አነሱልኝ። በሉ ከናንተ 3 ትወክላላችሁ፣ ከመጅሊስ ወገን 3 ይወከላል፣ ገለልተኛ 3 ይወከላል አልኳቸው። 3 ሰው ወከሉ። እነሱ ደግሞ የመጅሊስ ያገኘዋቸው እነ መሐመድ አሚን፣ እነሱም ጋር ተነጋገርን። 3 ሰው ወከሉ። የነ መሐመድ አሚን ግሩፕና የነ አቡበከር ግሩፕ ሁለቱም እኩል በጋራ ሙፍቲ አባታችን ናቸው፣ ገለልተኛ ናቸው። ሙፍቲ ብቻ አይደሉም፣ 1-2 እድሪስም ነበር። የለም እድሪስ ዛሬ ተጠራም። 2 ምሁራን እድሪስና ሌላም ዶክተር፣ እነዚህ ጨምረን እንወያይ ተባለ። ችግሩ ነበር ያኔ አዲስ አይደለም ማለት ነው። ሙፍቲ መጡ። አይ እኔ ይቅርብኝ፣ እኔ ብዙ መከራ አይቻለሁ፣ አሁን በቃኝ አሉ። አይ እንዲያግዙኝ ስለምፈልግ በመከራ ውስጥ አልፈው አብረን እንሰራለን፣ ይቆዩ አልኳቸው አለን ሙፍቲ። ከዛ 9 ሰዎች ያው መንፈሱ እንደዚህ ነው፣ ግን አብዛኛው በጣም ጥሩ እየተስማሙ እየተወያዩ እየተስማሙ ሄዱ። መጨረሻ አካባቢ ጥቂት ጊዜ ሲቀረን አሁን ቅድም እርሶ ያነሱት 2-3 ፖይንት ልዩነት ተፈጠረ። በአብዛኛው ተስማምተው በተወሰነ ፖይንት አልተስማማንምና አንድነቱ ስለማያዋጣ ይቅርብን የሚል ሐሳብ ተነሳ። አይ አንድነቱ የማያዋጣችሁ ከሆነና የማትችሉ ከሆነ እዛ ሄዳችሁ ከፋፍሉ። እኔ ሙስሊም አልከፋፍልም። እኔም ማቀው ሙስሊም አንድ ነው። ይሄ ደግሞ ወስዋስ ነው። ይሄን ረጋ ብላችሁ ፍቱ እንጂ ስብሰባውን ተነስቼ አኩርፌ ስነሳ እነ ሙፍቲን ተውብሎ ተቆጥተው እና አቡበከርም እሺ ተዋል። ከዛ በቃ ተስማማንና ግድ የለም ሌላውን ዑለማዎች ቀስ እያሉ ያዩታል። አሁን ግን ጉባኤ ጠርተን ከሁሉም ክልል ለጊዜው የሚኖሩ ሰዎች እንመርጣለን። ካንተ 2-3 ነገር እንፈልጋለን። አንደኛ አሁን ያለው መጅሊስ ስለማይቀጥል ደግሞ ካለ ተርሙ ካለ ጊዜው ስለሆነ እየወጣ ያለው መንግስት ምደባ ሰጥቶ ነገርየው ስሙዝ እንዲሆን ያድርግ። ለዚህ ነው መሐመድ አሚን ከውጭ ጋር የተመደበው ኤምባሲ። ትክክለኛው የኢስላም የመጅሊስ ኃላፊ መሐመድ አሚን ነው። ግሬታ እንዳይገባችሁ እዚህ ውስጥ ጠርቼ ግድ የለም እኔ መደባለሁ፣ ሙስሊም አንድ መሆን አለበት አልኩ። እሱም አላህ ይስጠው ደግ ሰው ነው፣ እሺ አለ። አንደኛው ይሄ ነው። ሁለተኛው ሙስሊም እስካሁን 1000 ዓመት ኖሮ ኢትዮጵያ ውስጥ ህግ የለውም፣ በአዋጅ አይታወቅም፣ እንደ ማንኛውም እንደ ማህበር ነው የሚታሰበው የሚል ሐሳብ ተነሳ። አይ ይሄም ትክክል አይደለም። ሙስሊም ኢትዮጵያ ውስጥ ቁጥሩ ብቻ ሳይሆን ጥንታዊ ታሪክ ስላለው በአዋጅ በህግ እናወጣለን። ይሄን ያስተካክላለሁ። 2 ሶስተኛ ባንክ የለንም ተቸገርን እና ሙስሊም ባንክ ያስፈልገዋል፣ የኛ ሃይማኖታችን አይፈቅድም በዛ ለመገልገል አሉ። አይ በነበረው ባንክ የእናንተን ሃይማኖት የማይቀርን አሰራር አለ፣ ግን እናንተ አንድ ከሆናችሁ ባንክም ፈቅዳለሁ። 3 አይደለም። 4ኛ መሬት ነው። ታስታውሱ ከሆነ ሚሊኒየም አዳራሽ የመጣው ጊዜ እኔ መሬት ስለነበረው ቡራዩ ነው። ቡራዩ ከዚህ ቀደም ጠይቃችሁ ያልተፈቀደ ቦታ ነበር፣ ታስታውሳላችሁ። እሱን ለማስፈቀድ ነበር እኔ የተስማማሁት፣ ሞክራለሁ ያልኳችሁ። ግን ቆይቶና አቡበከርም እነ ሙፍቲም በጣም በቃ የመሬት ጉዳይ አነሱ። እኔም ደግሞ እውነት ለመናገር ትልቅ መስጂድ ቢኖር አዲስ አበባ ውስጥ ጥሩ ስለሆነ አቡበከርን ጠርቼ በመኪና እየነዳሁ ማለት ነው እየነዳው ቦታ ፈልገን አፍሪካ ህብረት ጋር ቦታ አግኝተን ለከንቲባው እዚህ ቦታ ስጣቸው
ራሴ እየነዳው በኋላ እናንተ ምንድነው መሬት አናመሰግንም ምናምን ብላችሁ እንደፎከራችሁት አይደለም። ራሴ እየነዳው ማለት ነው። አላሁ በከር እዚህ ለምንድነው ጥሩ ነገር ቢሰራ እዛ ለሁላችንም ጥሩ ስለሆነ መሬት ተሰጠ። በኋላ ባለፈው ረመዳን ይሄኛው አይደለም አምና ረመዳን ትንሽ ደግሞ ጉምጉም ተፈጠረ። እዚህ ኢፍጣር ካደረግን በኋላ ሙፍቲ ቤት ሄጄ እግራቸው ላይ ወድቄ ስሜ እባክዎትን ሙፍቲ እርሶ እያሉ በህይወት እንዳይከፋፈል ሙስሊም እኔ ጠቅላይ ሚኒስትር ነኝ እኮ አላልኩም የኔ ሙፍቲ ናቸው አባቴ ናቸው ብዬ እግራቸውን ስሜ ለመንኩ። ሙፍቲን ደግሞ ይዤ ዶክተር ጄላን ቤት ሄድኩኝ። ሄጄ ደግሞ እሳቸውን እግር ስሜ እባክዎትን እርሶ እያሉ እኔ ግን እንደ አባት ስለማያችሁ የእናንተ መጣላት መሰዳደብ ምናምን ደስ ስለማይለኝ ለምን ራሴ ተቆጥቼ ለምኛ እንዳላደርጋቸው ሀቅ አለብኝ የተወሰነ በሚል ነው። ከዛ ትንሽ ደግሞ ረገብ አለ ጉዳዩ። ሙፍቲና ዶክተር ጄላን ተገናኙ፣ አብረው አፈጠሩ። ትንሽ ጊዜ ረገብ አለ። ሙፍቲ ጋም እውነት ለመናገር ከመጀመሪያው ጀምሮ ብዙ ጥረት አድርገዋል። ሙፍቲ አሁን በቀደም በመናገራቸው ሳይሆን ብዙ ጥረት አድርገዋል አንድ እንዲሆን። ዶክተር ጄላንም ብዙ ትግስት አድርገዋል። ሁለቱን ለብቻ እናገራለሁ ደግሞ እኔ እንደገና ጠርቼ ግን ወስዋሶች አሉ እየዞሩ በቃ ሁሉን የሚጠብጡ አላማም እንደሆነ ባይገባኝም ማለት ነው። ለሙፍቲ ለዶክተር ጄላን ለእናንተ መንገር እንፈልገው ባለፈው ያልኳችሁ ይሄ ሙስሊም መክፈል እንደዚህ አሁን እርሶ እንዳነሱት ቀላል ቢሆን ምን ችግር አለው? ግን ቀላል አይደለም። ታባላላችሁ ሙስሊም በመስጂድ በምንጣፍ በስፒከር በስጋጃ ማትደባደቡበት ነገር የለም። አሁን እንደምትናገሩት ቀላል ጉዳይ አይደለም። እነዚህ ብሎ ሙስሊም እየተደባደበ ሁሉ ጊዜ እዚህ ቦታ 10 ሰለፊ ካለ 100 ያለበት እያሸነፈው እዛ ጋር ደግሞ ሁሉ ጋር እኩል ስላልሆነ ማለት ነው። በቃ እናንተ ደግሞ ለቀስተኛ እንትና ተገደለ እንትና ታሰረ እያላችሁ ትኖራላችሁ። እናንተ እድሜያችሁ ያርጅቷል። በዚህ እድሜ ለምንድን ነው ይሄን የምታዩት? እናንተ ጉዳችሁ ሁሉ ጊዜ ውጪ ነው። ሙስሊምን ታዋርዳላችሁ። በውስጥ ተነጋግራችሁ በራችሁን ዘግታችሁ በውጭ መደበቅ አትችሉም ብዬ ተቋም አታፍርሱ አልኩ። ተቋም አታፍርሱ ማለት ለእናንተ ቀላል ይመስላችኋል? ሙስሊም 1000 ዓመት ከነድካሙም ቢሆን መጅሊስ እያለ ኖሯል። 1000 2000 ዓመት። አሁን ቀላል መስሏችሁ ካፈራረሳችሁት በየሳምንቱ አሁን እናንተ አንድ ነን የምትሉትም ትበተናላችሁ። ይበተናል። ታዩታላችሁ። ሰው ስልጣን ይወዳል። ሰው ስልጣን ይወዳል። እየወጣ ግሩፕ መፍጠር ይወዳል እንጂ ለአላህና ለዲን ከሆነማ ምንም አያስፈልግም እስላም መክፈል። ለግል ጥቅማችሁ ብላችሁ ነው እንጂ ለአላህና ለዲን ከሆነማ ለምን ትከፋፈላላችሁ? ከናንተ በላይ ፎቶ ሊላ የሚያውቅ የለም። ከናንተ በላይ የተበደለ መተው የሚያስተምር የለም። ሙስሊም ማለት እኮ የሰላም እምነት ማለት ነው። ችግር ካለ አሁን አቡበከር ካበላሸ ምን ችግር አለው? ጉልበት ስሙ ሙፍቲ ይቅርታ ያደርጉለታል። ግዴታ እኮ ነው ፎቶ ሊላ ማለት ግዴታ አይደለም። ምን ችግር አለው? ሙፍቲ ካጠፉ ደግሞ ይቅርታ ይጠይቃሉ። ምን ችግር አለው? እዚህ ውስጥ ያለ ሰው ሁሉ እኮ ገና ይቅርታ ጠይቆ እኮ ነው ጀነት የሚወርሰው እንጂ በሰራው ነው እንዴ? ታዲያ በየቀኑ ለምንድን ነው በየሰዓቱ እኮ የምታደርጉት? እኮ ስህተት ስላለ ነው እንጂ ሚስባህ ይዞ ሰው ቀኑን ሙሉ ታዲያ ለምንድን ነው? ችግር ባይኖር ነው። እና እናንተ ጋር ያለው በሽታ የምታስተምሩትን ዲን የቀራችሁትን የምታስተምሩትን ዲን መኖር አለመቻል ነው። በእኛ በኩል ብዙ ከሳችኋል፣ ግን መንግስት ለሙስሊም ቃል የገባው አንድ የቀረ ነገር የለም። ቅድም እንዳነሳሁት ቃል የገባነውን በሙሉ ፈጽመናል። ወደፊትም ሙስሊምን የሚረዳ የሚያግዝ ነገር ካለ በእኛ በኩል ዝግጁ ነን። ሙፍቲ እኮ ተናግረዋል። እዚህ ቤት ኢፍጣር ተጠርቶ ጀማዓ ሰላት ስትሰግዱ ከዚህ ቀደም ባለስላሴ ጊዜ ኢድ ደርሶብናል ብለን እሳቸውን ለማስታወስ መተንበር ላይ እንቆማለን ብለዋል። መቼም እንደናንተ ብዙ መንግስት ብዬ ባልፎክርም እኔ ከመጣው ጊዜ ጀምሮ ኢትዮጵያ ውስጥ ያለ መንግስት ቤተ መንግስት ነውና ጀማዓ ሰላት ሰግዳችሁ አብረን እናፍጥር ማንም ብሏቸው አያውቅም። ማንም ብሏቸው አያውቅም። በቀደም ስንወያይ ጎንደር ላይ ሙስሊም ተገደለ አላችሁ። ግድ የለም
እኛም ስራችን እንሰራለን እናንተም እናያችኋለን አልኳችሁ። ወር ሞልቷል አልሰራንም ስራችን። እኛ ምን ያክል በእኛ በኩል የምንገባላችሁን ቃል እንደምንፈጽምና በእናንተ በኩል ደግሞ በእልህ በስሜት በቁጣ እልህና እስልምና አብሮ አይሄድም። ሰብር ነው የምታስቀሩት፣ ሰብር ነው። ያው ባለፈው አንስቼዋለሁ። ረሱልን በመጨረሻው ሰዓት ከፍተኛው ጂሃድ ይቀራል፣ ያም ጂሃድ በራስ ላይ መውጣት ነው ያሉት። እናንተም ጂሃድ በራሳችሁ ላይ አውጡ። እናንተ ቦርድ ካልሆናችሁ እስላም ይበተናል። እናንተ መጅሊስ ካልሆናችሁ እስላም ይበተናል። በቃ እዚህ ቤት ያላችሁ ሰዎች ብቻ እስላም እንደምትወስኑ የምታስቡት ይሄ ጥሩ አይደለም። የኢትዮጵያ ሙስሊም መከፈል ከፈለገ መውጣት ከፈለገ ከሙስሊም እኮ ሰው ወጥቶ ጴንጤ ይሆናል። ተከለክላላችሁ እንዴ? አትከለክሉም እንኳን አሉ እኮ የወጡ ሰዎች። ከሙስሊም ሰው ወጥቶ ኦርቶዶክስ ይሆናል በግሉ፣ ከኦርቶዶክስ ወጥቶ ሙስሊም ይሆናል። ምን ችግር አለው? ሙስሊም ግን አታፍርሱት። በግል ያልተመቸው ሰው ካለ ጥሎ ይሄድ። አይ በጋራ ካላፈረስን ካላችሁ ግን ምንም አትጠቀሙም። እዚህ ያላችሁ ሰዎች አብዛኛዎቻችሁ ጨርሳችኋል። ጥቂት ጊዜ ነው። ታሪክ ታበላሻላችሁ። ይሄ እኔ በግልጽ ማወቅ የሚገባችሁ ነገር ሙፍቲና ዶክተር ጄላን እንደ አባቴ ከማየት ውጪ ምንም አይነት የተለየ ነገር፣ ሁለቱም ወዳቸዋለሁ፣ አከብራቸዋለሁ። የተለየ ስሜት የለኝም። ግን አንድ ብትሆኑ ለኢትዮጵያ ኩራት ትሆናላችሁ። ደግሞ ትችላላችሁ። በቁጥራችሁም በዲናችሁም ከማንም እንኳን አታንሱም። በሄድንበት ዓለም ኮርተን የምንናገርባቸው አባቶች መሆን ትችሉ ነበር። ግን ያው ዱንያ በጣም መጥፎ ነው። ዱንያ በጣም መጥፎ ነው። የሚያጣላችሁ ኮብራ፣ የሚያጣላችሁ ቢሮ ነው። እኔ መጨረሻ እምቢ ስትሉ ለእስላም ወጥቼ እናገራለሁ። በኮብራ ነው የሚፋጁት፣ ለዲን አይደለም ብዬ ቅድም ያስተዋቸውን አንድ በአንድ ለህዝቡ እናገራለሁ። ችግር የለም። ማስረጃም ስላለኝ የሚያጣላችሁ ጉዳይ ማስረጃውን ሁሉ አውጥቼ የምናገረው እንጂ አሁን ምሳሌ ሙፍቲ ተናደው ከተቆጡ አቡበከር ለምን ዝም አይልም? አቡበከር ድንገት አኩርፎ ከተናገረ ለሙፍቲ ጆሮ ቆንጥጠው ተው በቃ ልጅ እንደዛ አይባልም አይልም። ለምን ሰው ይሰማችኋል? እናንተን ውጪ በሶሻል ሚዲያ ሙስሊም ያልሆኑ ሰዎች እናንተን እያባሉ እንዲውሉ ያረጋችሁት እናንተ ናችሁ። የሙስሊምን ክብር ዝቅ ያረጋችሁት እናንተ ናችሁ። የኛንም ልምምጥ የኛንም እናንተን መለማመጥ 10 ጊዜ ባካችሁ ማለት ተናግረዋል አባታችን በኦሮምኛ ያሉት። አንደኛ ወደ ኋላ ተመልሱን፣ ወደ ኋላ መመለስ አንፈልግም። ሁለተኛ ደግሞ መንግስት አይንም ጆሮም አለው ታውቃላችሁ። እኛን አንዳርጋችሁ ማስተካከል አያቅታችሁም ብሎ ነው በቀደም ምክር ሲመክሩ የነበሩትና ዋናው ነገር ወደ ኋላ የማይመልስ ጉዳይ የሚፈጠረው ወደ ኋላም ከተገኘ ነው። ወደ ኋላም ከተገኘ ነው። ወደ ኋላም የከፋ ሊሆን ይችላል። አሁን እየሆነ ያለው ነገር ኢትዮጵያ ውስጥ ወደ ኋላ የሚቻል አይደለም፣ ከዛ በላይ ነው። እና እኔ ብዙ ጊዜ ትፈታላችሁ ሰብር አድርጉ ያልኩበት ምክንያት ስትሰክኑ ያው ብዙ ነገር ስለምታውቁ አትፈልጉትም ብዬ ነው። በእናንተ ስህተት ብዙ ልጆች የሚለምኑባት ሀገር፣ በእናንተ ስህተት የምንበታተንበትን ነገር አትፍጠሩ። እናንተ እድሜ ጠገብ ሃይማኖት የምትመሩ ሰዎች ናቸው። ይሄ ሃይማኖት ደግሞ የኢትዮጵያ ምሰሶ ሆኖ ሀገር ማጽናት፣ ሰው ሲገዳደል ማስታረቅ፣ ሲራብ ማብላት ነው የሚጠበቅበት። ይሄን ማድረግ ነው ከሁለታችሁም ከሁሉም ወገን የምንጠብቀው። ለማንኛውም ሙፍቲና ዶክተር ጄላን እንደምታስታውሱት እናንተን የመረጠው ጉባኤ ሸራተን ላይ ተሰበሰበው 300 ስንት ቁጥሩ አላስታውሰው 300 400 የሚጠጋ ጉባኤ ሸራተን የነበረው ጉባኤ ነው የመረጣችሁ። እና አረፋን እንደተለመደው የታወቀ ነው። አረፋ ህዝብ ይወጣል፣ የጀማዓ ሰላት ይደረጋል፣ ኢማም አሉ አይደለም፣ አጂጣ አሉ፣ እዛው ታለ እርሱ ያሰግዳል። ሌላ ምንድነው? ምንም እኮ የሚሰራ ስራ የለም። መውጣት መስገድ፣ ቅርጫ ካረጋችሁ ደግሞ ለኛም ትንሽ ስጋ መላክ፣ አብረን መብላት ነው። ሌላ ምን አለ? አረፋ ሰላት አለ አረፋ የሚደረገው። ከዛ ምግብ አይደለም የሚበላው። ህዝቡ ይውጣ፣ እንደውም በደንብ አድርጎ ይውጣ። ችክችክ ካላችሁ በኋላ ደብቃችሁ አድርጉ። አረፋ ዓለም ነው የሚያያችሁ። በተለመደው መንገድ ሰላታችሁን ስገዱ፣ ዱዓ አድርጉ፣ ስጋችሁን ተካፈሉ። ከአረፋ በኋላ ጭቅጭቅ ደብቀን እዚህ በር ዘግተን እንጨቃጨቃለን። ምን ችግር አለው?
እና በዓሉን ማበላሸት ጥሩ አይደለም። ሸይጣን እንደምታውቀው ጥሩ አይደለም። አረፋ ትልቅ በዓል ነው። በዛ መንፈስ ሂዱ። ይሄ ለሙፍቲም ይሰራል፣ ለሁላችሁም ይሰራ ነገር ነው። መሰለኝ አረፋን የማይወድ ሰው አለ እንደዚህ ውስጥ? የምትወዱት በዓላችሁ ነው፣ በሰላም ማክበር ነው። ብዙ የፖለቲካና የጭቅጭቅ ቦታ አታርጉት። ካረጋችሁት ደግሞ እንደ እንትን ነው የሚሆነው፣ መጥፎ ነው። ብቻ በዓላት አንዴ ስማቸው ከጠፋ ሁል ጊዜ በቃ እየተበላሸ ነው የሚሄደው። እንደዛ እንዳይሆን በኃላፊነት ስሜት ስሩ፣ ለሁላችሁም የሚሰራ ስለሆነ እና ብዙ የሚያሰጋኝ ነገር እኔ የለም። ደህንነቶች ክትትል ያደርጋሉ፣ ፖሊሶች ክትትል ያደርጋሉ። በተለመደው መንገድ ሼጣሃ የነበረው ኢማም ያሰግዳል ማለት ነው። እኔ እሱን ነው የማውቀው። አዲስ ነገር ካለ ሼጣሃ ይንገሩ መጀመሪያ